ስብሰባውን እኔ መረዋለሁ። ያው ለሪከርድም ለቃለ ጉባኤም እንዲመች መላኩ ማን ጉዳይ ይባላለው የትዝካ ካዛንቺስ አድሚን ነኝ። ተሰብሳቢው ያው ነባር የትዝካ አድሚኖች ስራ አስፈጻሚና ጥሪ የተደረገላቸው እንግዶች ናቸው። ቀን የካቲት 22 2018 ዓመተ ምህረት ወይም ማርች 1 2026 ዓመተ ምህረት ነው። ሰዓት እንግዲህ ብለን ያስቀመጥነው ለቃለ ጉባኤ እንዲመች 1 ሰዓት ነበረ በኢትዮጵያ ሰዓት አቆጣጠር። አሁን 1 ሰዓት ተኩሎናል። ኢስተርን ታይም ኦልሞስት ወደ 11 ሰዓት ነበር። አሁን 11 ሰዓት ተኩል ኤኤም ይሆናል ማለት ነው። ስለዚህ እንኳን ደህና መጣችሁ እያልኩ ትዝካ ስብሰባውን ቅድመ ተከተልና ሂደት ከመግለጽ በፊት በህሊና ጸሎት እንጀምራለን። ሁላችንም ባለንበት ቦታ ላይ በነገው ዕለት የሚከበረውን የ130ኛ ዓመት የአድዋ ድል በዓልን ምክንያት በማድረግ ጀግኖች አባቶቻችን የሀገራችንን ሉዓላዊነት እንዳይደፈር ለማድረግ አጥንታቸውን ከስክሰው ደማቸውን አፍስሰው ለዚህ ያደረሱን አባቶቻችን እንዲሁም በተጨማሪ ኢትዮጵያን በዘመናት ሁሉ እስካሁን ድረስ የህዝቧን አንድነት ለመጠበቅ ግዛቷን ሉዓላዊነቷን ለማስጠበቅ መስዋዕትነት የከፈሉ ወገኖቻችንን ለማስታወስ የ1 ደቂቃ የህሊና ጸሎት እንደየ እምነታችን ከመቀመጫችን ተነስተን እንድናደርግ እጠይቃለሁ። ለ1 ደቂቃ አመሰግናለሁ። እንቀመጥ። እሺ፣ በድጋሚ የትዝካ ነባር አድሚን ግሩፕ ጋር ይሄንን ስብሰባ ለመካፈል እንኳን በደህና መጣችሁ። አሜን። እንኳን በደህና ተባችሁ። እንኳን ደህና መጣችሁ ላለው በመቀጠል ስብሰባውን ሂደት ለነባር ካዛንቺስና አካባቢዋ ማህበር ውስጥ የነበራችሁ መሆኑን እየገለጽኩ አንጋፋ የካዛንቺስ እናታችን የከፍተኛ 15 ቀበሌ 27 ነዋሪ የነበሩት አሁን በዩኤስኤ የሚገኙት ነዋሪ ወይዘሮ ዘነበች ኤጀርሳ ቡሌ ይህን ስብሰባ የተሳካ እንዲሆን ለቀጣይ ጉዟችንም ስኬታማነት ስብሰባችንን ጠብቀው እንዲከፍቱልን ይቅርታ፣ ሪከርድ ድምፅ እየረበሸኝ ነው። ሚውት አድርጉት። እንዲከፍቱልን መድረኩን ለሳቸው ለቃለው። ወይዘሮ ዘነበች ኤጀርሳ የመክፈቻ የምርቃት ፕሮግራም እንዲያደርጉልን አደራላለሁ ጠይቃለሁ። ኤልሳቤት የሚሰማሽ ከሆነ ወይዘሮ ዘነበች ኤጀርሳን አቅርቢልን። ኦኬ፣ አሁን መጥተሻል። እግዚአብሔር በሰላም ጠብቆ ለዚህ ሰዓት ላደረሰን አምላክ እናመሰግናለን። አሜን አሜን። በሰላም ላገናኘን አምላክ ተመስገን። አሜን ልጆቼ እግዚአብሔር ይባርካችሁ። ቁም ነገር ሰርታችኋል። አሜን። ጥሩ ስራ ሰርታችኋል። በጉልበታችሁም በገንዘባችሁም እግዚአብሔር ይባርካችሁ። አሜን አሜን። ልጆቻችሁም ቤታችሁም ንብረታችሁም ይባረክ። አሜን። ጥሩ ነው። አሜን በርቱ። ደስ ብሎኛል። በጣም ደስ ብሎኛል። ያደረጋችሁት ነገር በጣም ደስ ብሎኛል። በጣም በርትታችኋል፣ ጎብዛችኋል። እግዚአብሔር ይበርታችሁ። አሁንም አሜን። አሜን። ቀጥሉበት፣ በርቱ። አሜን። አሜን። እናታችን ተፋቀሩ፣ ተረዳዱ። እሺ ፍቅር ነው ሁሉ ነገር የሚያደርገው። ፍቅር ካላችሁ፣ ሰላም ካላችሁ ሁሉ ነገር ማድረግ ትችላላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አሜን ለፍታችኋል። ሁላችሁም ደግሞ ሁላችሁንም ሰብስቦ ለዚህ ያደረሰ ነሲቡ እግዚአብሔር ይባርከው። አሜን ሁላችሁም ሰርታችኋል፣ ግን በቅድሚያ እሱ ሰብስቦ ለዚህ ላደረሳችሁ እግዚአብሔር ይመስገን። እግዚአብሔር ይባርከው። ጤና ይስጠው፣ ፍሬ ይስጠው፣ አሜን እድሜና ጤና ይስጠው። አሜን አሜን። ሁላችሁም እግዚአብሔር ይባርካችሁ። አሜን ተባረኩ። አሜን ስራችሁንም ይባርክላችሁ። እግዚአብሔር አሜን። እግዚአብሔርን አስቀድሙ አሜን። ባሉ ተባረኩ። በሰላም ያገናኘን። ስለጋበዛችሁን አመሰግናለሁ። እግዚአብሔር ይባርካችሁ። ደህና በሰላም ያገናኘን። አሜን እናታችን እግዚአብሔር እድሜ ከጤና ይስጥልን። እናመሰግናለን።
በቀጣይነት ይህንን ስብሰባ የመክፈቻ ንግግር እንዲያደርጉልን የትዝካ ዘካሳንቺስ መስራች አድሚን ሊቀመንበር አቶ ነሲቡ ስብሐት መድረኩን ላንተ ለቃለሁ። የመክፈቻ ንግግር እንዲያደርግልን አሳስባለሁ፣ ጠይቃለሁ። እሺ፣ በድጋሚ እንኳን ደህና መጣችሁ እያልኩ ትዝታ ዘካሳንቺስ የዋትስአፕ ግሩፕ መስከረም 11 ቀን 2018 ዓመት ማለትም ሴፕተምበር 21 2026 የዛሬ 5 ወር በ7 ቀን ተቋቋመ። መድረኩ በዚህ ጉዞ ገና ከመጀመሪያው ቀን ጀምሮ በጥሩ ሁኔታ በእጥፍ እየጨማመረ እንደሄደ ሁሉ ከጅምሩ ጀምሮ ደግሞ መውጣት የጀመሩ እንዳሉ ሁሉ በየጊዜው የሚቀላቀሉ ሳያቋርጡ እያሉ ዛሬ ላይ ስናየው ወደ 550 አባላት አሉት። እሑድ ህዳር 7 ቀን 2018 ዓ.ም ትዝታ ዘካሳንቺስ ምን መደረግ አለበት በሚል ለምክክር የተጠራ ስብሰባ በማድረግ በተለያዩ ጉዳዮች ላይ ቢወያይም ቀጣይነት ሳይኖረው ቀርቷል። የገናን በዓል ምክንያት በማድረግ በአጭር ጊዜ ውስጥ በተደረገው የገንዘብ ማሰባሰብ ዛሬ እዚህ ከተገኛችሁት የካሳንቺስና አካባቢው ነባር ማህበራት ጋር በመተባበር ያደረግነው ለተጎዱ ወገኖቻችን እገዛ ከጠበቅነው በላይ አመርቂ ነበር። ይህ የዛሬው ስብሰባችን ዋናው መሰረቱ ይህን እርዳታ በመድገም በአጭር ግባችን ለመጪው ፋሲካ የምንችለውን ለማድረግ ለመመካከርና በቀጣይነት የረዥም ጊዜ እቅዳችን ደግሞ ምን ማድረግ እንዳለብን አስተያየታችሁን በመውሰድና በቀጣይ አብረን ለመምከር በማሰብ ነው። ትዝታ ዘካሳንቺስ የውስጥ መተዳደሪያ ደንብ በላክንላችሁ መሰረት ነባርና መስራች አባላቱ የስራ አስፈጻሚው አካላት ሲሆኑ ዛሬ ጥሪ የተደረገላችሁ ደግሞ ዋናው ተግባራችሁ የጀመርነውን የካሳንቺስና አካባቢውን የተጎዱ ወገኖች እርዳታ እንዴት ቋሚ አድርገን በነባር ማህበራቱ አማካይነት ለመጓዝ በማሰብ ለመመካከር መሆኑን ልገልጽ እወዳለሁ። የትላንት ኩሩ ቤተሰቦች ትላንት የቡና ቁርስ ገብርኤል፣ ኡራኤል፣ ኪዳነ ምህረት፣ ልደታ ማርያም ወዘተ እያሉ ጸዲቅ ያስቆረሱን ሌላም ዛሬ ከመኮራመት አልፈው መንፈሳቸው ታውቆ ስለ ገብርኤል፣ ስለ ኡራኤል፣ ስለ እመቤቴ ወዘተ የሚሉበት አካባቢ እንኳን የተነፈጉ ኩሩ ቤተሰቦች ምንጊዜም ልንሰማቸው፣ ልናደምጣቸው፣ ልናያቸው፣ ልንዳብሳቸው፣ ልንደርስላቸው እንደሚገባ ለአፍታም መዘንጋት የለብንም። ትዝታ ዘካሳንቺስ ዋትስአፕ ግሩፕ አባላት የካሳንቺስና አካባቢዋን ታሪክ በመዘገብ ከምናደርገው ጥረት በተጨማሪ በቋሚነት ለተጎዱ ወገኖቻችን የምናደርገው ድጋፍ እስከተጎዱ ድረስ መቀጠል ይኖርበታል እንላለን። ነባር አድሚዎች እውነት ለመናገር ትዝታ ዘካሳንቺስን ማጠናከር ይበልጥ የፈለግነው በአካልም ሀገር ቤት መጥቼ አብሬያችሁ እንደተመለከትኩት ለትናንት ኩሩ እናት አባቶቻችን ግራ ለተጋቡ ህፃናት ህመም የአልጋ ቁራኛ ለሆኑት ያልደረሰ መሰባሰብ ምኑን የመንፈስ እርካታ ይሆናል የሚል ስሜት በብዙዎቻችን ዘንድ ያሳድራል። የምትልኩትን ቪዲዮ እንኳን በሙሉ አይኔ ማየት አቅቶኛል ያሉኝ በርካቶች ናቸው። እና ወገኖቼ ዛሬ አደራ አለብን። ለዚህ ላበቁንን ወገኖቻችንን ካሳንቺስን እንወዳለን ካልን መረባረብ ይኖርብናል። ለዚህ ደግሞ ዛሬ የተገኛችሁ የማህበራቱ አባላት በሙሉ በትዝታ ዘካሳንቺስ የመድረክ አባልነታችሁ ያለውን አባል ሳትታክቱ መወትወት በተጎዱት ወገኖቻችን ስም እንደየ እምነታችን ስለ እግዚአብሔር፣ ስለ አላህ፣ ስለ ፈጣሪ ብለን መለመን ይኖርብናል። በስማቸው ለምናደርገው ልመና ልንኮራ ይገባናል። ምርቃታቸው ከበቂ በላይ ነውና ዛሬ የሰጣችሁኝ 5,000 ብር ለእኔ 5 ሚሊዮን ነው። ከሁሉም በላይ ደግሞ ለካስ ሰው አለን፣ ተመልካች አለን፣ ከዚህ በላይ ምን እርካታ አለ ያሉን እናት ሊቆጠቁጡን ይገባል። ወገኖቼ የትዝታ ዘካሳንቺስ አድሚን መሆን ማለት ከባድ ኃላፊነት መሸከም እንደሆነ እንድትረዱ ያስፈልጋል። በዚህ ኃላፊነት የሚገኝ ነገር ቢኖር የምንሰራው በጎ ተግባር የመንፈስ እርካታ ማግኘት ነው። ይህ የዛሬው ስብሰባ ወደ 9 የሚደርሱ ነባር ማህበራትን ያካትታል። በተጨማሪም ከጅምሩ ያልተለዩንን እናታችን ዘንዬን ጨምሮ ወደ 5 አማካሪዎች አሉን። ሰውነንና
በአንዳንድ ምክንያት አለመግባባት ቢኖር መፍታት የከበደንን ለማማከር እንደ ዕድሜያቸውና ተመክሯቸው የመረጥናቸው ወገኖችም የዚሁ የትዝታ ዘካሳንቺስ ዓላማ ተጋሪ ብቻ ሳይሆኑ አነቃቂ ኃይል እንደሚሆኑ አልጠራጠርም። ወገኖች ትዝታ ዘካሳንቺስ መድረክ በአሁኑ ወቅት ወደ 500 ታዳሚ መያዙን እንደ ቀላል አንመልከተው። ከተሰራበት እጅግ ብዙ ኃይል ነው። በመድረኩ ያለን አባላት በፍላጎት እንለያያለን፣ በእድሜ እንለያያለን። ሆኖም ግን አንድ ያደረገን የካሳንቺስና አካባቢዋ ነዋሪነታችን ነው። ይህንን ልዩነት አጣጥመን አቻችለን ልንጓዝ የምንችለው መድረኩን ደንብና ስርዓት ተከትሎ እንዲጓዝ በማድረግ ስለሆነ ለዚህ ደግሞ ዋናውን ትልቁን ሚና ትጫወታላችሁ የሚል ተስፋ አለን። የገናን በዓል አስመልክቶ በትዝታ ዘካሳንቺስ በኩል በተደረገው እርዳታ አሰጣጥ ላይ ሰለቸኝ ሳትሉ አብራችሁ ለተንከራተታችሁ ዛሬ እዚህ ስብሰባ ላይ ያልተገኙትን ጨምሮ ልናመሰግን እንወዳለን። ቀጣይ ለተጎዱ ወገኖቻችን ተደራሽነታችን እንዲቀጥል ጠንካራ መሆንን ይጠይቃልና ሰርተን ማሰራት ይኖርብናል እላለሁ። ምርቃታችንና እርካታችንን የምናገኘው ዛሬ መንፈሳቸው ከተጎዳው እናትና አባቶቻችን አይናችንን ከሚያዩት የዛሬ ህፃናት የነገ ይህን መድረክ ተረካቢዎች ዛሬ የአልጋ ቁራኛ ለሆኑት ደርሰንላቸው ነገ እዚህ መድረክ ሲቀላቀሉ ማየት ነውና እንበርታ እላችኋለሁ። በመጨረሻ ሁሌም ሊታወሳቸው የሚገባ ለነኚህ ሞትን በቁማቸው እያዩ ላሉ ቤተሰቦቻችን ረሃብ ጊዜ ይሰጣል እንዴ የሚል አባባል አእምሯችን ላይ እያቃጨለ ለነሱ ስንል እኛ በሆነው ባለው ነው ልዩነት ሳንፈጥር ቢኖርም ለነሱ ስንል ተሻችለን እንድንጓዝ አደራ እላለሁ። አመሰግናለሁ። በጣም አቶ ነሲቡ ስብሐት የትዝታ ዘካሳንቺስ መስራች፣ የስራ አስፈጻሚ አድሚን ሊቀመንበር፣ በራሴም ስም ሆነ በተጋባዥ እንግዶች ስም ትዝታ አባላት ስም ከልብ አመሰግናለሁ። በመቀጠል